እነ እስጢፎ ተይዘው ይታሰሩ። የዚህ ሁሉ መሪ ጊልዶ ነው። ሳንቾ ዋና አስተባባሪ ነው። ድህነት ከዚህ በኋላ አለቀለት። ያራዳ ልጅ ጓደኛዬ ቻው ቻው በላት። ድህነት ጭንቅላቴ ተጠቅሜ የሚገርም የስራ አይዲያ ነው የፈጠረው። እዚህ ሀገር አልተሰራም። ላቦሮ ነው አባቴ፣ ላቦሮ ከዚህ በኋላ የምን ላቦሮ? እኔ የምን ላቦሮ? የኪስ ነው። ኧረ እኔ አይመቸኝም። የኔ አባቴ እኔ የደሃ ልጅ ነኝ። እንደዚህ አይነት ነገር በሰላም ለምሳሌ ይሄን ፍሪ ነው ፍሪ ነው። እዛ ጋር በወፈር ምናምን መስሎሻል። እይ ዝም ብለሽ እንዴት እንደምን አለቀለ። የትኛው የመንግስት የትኛው ባለሀብት ነው በቀን ሳምሰንግ የሚሰራው? ኧረ ኮማንደር አንተ መሆንህን እኮ አላውቅም። ጋሺ ወጡን ሰርቻለሁ። ቤቱ ላይ ቀረ። ጋሺ ላጨሰውት ጎርበዳተ ምንም መስራት ይሄን ከጨረስክ በኋላ ቀጣው ወፍጮ ቤት ሂድ። ማዘርም መላክ ህማማት ነው ያልከኝ ሰውዬ፣ ህመም ጀርባን ይበጥስ። ህማማት የለም። ኢየሱስ ብዙ ጊዜ አንዴ ነው የታመመው። ህማማት የዛሬ 2000 ምናምን ዓመት ኢየሱስ ክርስቶስ የተባለ ኃያል አምላክ አንዴ ተሰቅሏል። አንዴ ህማሙን አሳልፏል። ሁሉ ጊዜ አይሰቀልም። ሁሉ ጊዜ ህመም የለውም። በአባቱ ጋር ተቀምጧል። ሂዝ ጋር ነው እግዚአብሔር ፈራጅ ነው። የኢየሱስ አንድ የነጭ አክተር ፎቶ ይዘህ በትልቁ አህያ ላይ ጭና አማራ እኮ አዋረድክን። አረ አይታችሁታል? አህያ ላይ ኢየሱስን ትናርኩ ወሽ ወሽ ግን ወጣኔ አንተን መናገር ፈልጌ አይደለም። ግን መጀመሪያ ያወራ ያለው ስለ ኢየሱስ ነው። በቃ ከዛ በኋላ ደግሞ ስለ ሮማ ማወር ስለ ዘረኝነት ማስገባጭ ከሁሌ የሆነ ነገር ያገኝና በቃ ስለ አማራ ያወራ በቃ የሆነ በቃ ዘረኝነት ነው እንጂ እሱ ነገር አልገባኝም። ስለአንተ ነገር አልገባኝም። አንዴ ጴንጤ ትሆናለህ፣ አንዴ እንደ ኦርቶዶክስ፣ አንዴ እንደ ሙስሊም ሁሉን በቃ እንደ ፓርቱ ትደግፋለህ። ፖለቲከኛ ነገር ነው። ስለ ዘር ምናምን ስለ አማራ ብቻ ነው። ስለ ባይብል ምናምን ታውቃለህ። ስለ በቃ ኢየሱስ በቃ አዳኝ አማላጅስ እንደሆነ ታምናለህ። ዘንድ የማይሆን ታምናለህ። አንተ ታምናለህ። በዛ በኩል ሲባል ገብርኤል ፍጡር ነው እያልክ ምናምን እንደዚህ ነገሮችን ታወራለህ፣ ትጨምራለህ። የሆነ በቃ ስላንተ እንደዚህ ነገሮች አይገቡኝም። ያን ምለው